የህይወትን ትርጉም መጽሐፍ ቅዱሳችን እንዴት ነው ያስቀመጣት? እንደ ሸማኔ መወርወሪያ፣ እንደ እንፋሎት፣ ልክ እንደ አበባ ታይቶ እንደሚጠፋ እንደ ጤዛ እኔ አይደለሁም የእግዚአብሔር ቃል ህይወትን እንዲያርጎ ነው ያስቀመጣት። ዋናው ነገር በዚህ ህይወት ምን ላድርግበት? አሁን በሰው እጅ አልወደክም። አሁን ጉልበት አለክ። አሁን ተተነፍሳለህ። አሁን እግዚአብሔርን የማገልገል ጉልበት አለክ። አሁን የመዘመር፣ አሁን የመስበክ፣ አሁን የማድረግ። ታዲያ ለምን ከንቱ ነገር ላይ ጊዜን ታጠፋለህ? ወራት ያዛቸው ሳሾፍ ስቀልድ አልለፋቸው የጉብዝናዬን ወራት ያዛቸው ሳሾፍ ስቀልድ አልለፋቸው። ከሴት የተወለደ ሰው የህይወቱ ዘመን ጥቂት ቀን ነው። መከራም ይሞላዋል። እንደ አበባ ይወጣል ይረግፍማል፣ እንደ ጥላም ይሸሻል። የተቆጠረች ናት፣ ጥቂት ናት። ልክ እንደ አበባ ፍክት ይልና ደግሞ እንደገና የሚረግፍ ነው ህይወት ይላል። የሰው ዕድሜ የተወሰነ ነው። የወሩም ቁጥር በአንተ ዘንድ ነው ተቆጥራ። እርሱ ሊተላለፈው የማይችለውን ዳርቻ አደረክለት። በፍጹም ልንተላለፈው የማንችለው ብንወድም ባንወድም ዳርቻ አለ። በቃ አበጀህለት ሊተላለፈው የማይችለውን። ያዕቆብም በምዕራፍ 4 ቁጥር 14 ላይ ሲናገር ህይወታችሁ ምንድነው? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁና። እንፋሎት አለ አይደል? እንዲህ ወጥቶ ከዛ ቫኒሽም እንደሚያደርግ እንደዛ ኮናችሁ ይላል። በብሉይ ኪዳን ላይ ያለው ያዕቆብም ለፈርዖን የእንግድነቴ ዘመን 130 ዓመት ነው፣ የህይወቴም ቀናቶች ጥቂትም ክፉም ሆኑብኝ። 130 እየኖረ ጥቂት ይለዋል። በዚህ ዘመን ቢኖር ምን አይነት ቃል እንደሚያመጣለት አላውቅም። ጥቂት ነው ክፉም ደሞ ሆኑብኝ። አባቶቼ በእንግድነት የመጡበትን ዘመን አያክሉም ይላል። እንግዲህ ጥቂት እነዚህን የመጽሐፍ ቅዱስ ክፍሎች ያነሳውበት ምክንያት የህይወትን ትርጉም መጽሐፍ ቅዱሳችን እንዴት ነው ያስቀመጣት? እንደ ሸማኔ መወርወሪያ፣ እንደ እንፋሎት፣ ልክ እንደ አበባ ታይቶ እንደሚጠፋ እንደ ጤዛ እኔ አይደለሁም የእግዚአብሔር ቃል ህይወትን እንዲያርጎ ነው ያስቀመጣት። ዋናው ነገር በዚህ ህይወት ምን ላድርግበት? ጌታን አንድ ነገር ጠየቅኩት። ጌታ ሆይ ከዚህ በኋላ ስንት ዓመት ነው የሚቀረኝ? ጌታ ቢነግራችሁ ደስ አይላችሁ? በጀት አድርጋችሁ እንድትጠቀሙ 5 ዓመት ለእንትን 5 ዓመት ለእንትን ከዚህ በኋላ እንትን ያክል እድሜ ነው ቢለኝ በቃ በዚህ እድሜ እንትን አደርጋለሁ። ከዛ የሚቀጥሉትን የመጨረሻን ዓመት ደግሞ በንስሐ ገዳም ገብቼ የሆነ በጀት ምን አደርጋ ይመስላችሁ? እና የኔ ጥያቄ ብቻ መስሎኝ ነበር። ይሄ ጥያቄ የዳዊትም ነው። ዳዊት በመዝሙረ ዳዊት ምዕራፍ 39 ላይ ይሄን ጥያቄ ይጠይቃል። አቤቱ ፍጻሜን አስታውቀኝ፣ የዘመኔን ቁጥሮች ምን ያህል እንደሆኑ እስኪ ንገረኝ። ስንት ናቸው ቁጥሮቼ? ምን ያክል ነው በዚህ ዘመን የምኖረው? ዳዊትም እችን ጥያቄ ይጠይቋታል። እኔ ምን ያህል ወደ ኋላ እንደምቀር አውቅ ዘንድ እነሆ ዘመኖቼን አስረጃቸው። አካሌን በፊትህ እንደ ኢምንት ነው። ሕያው የሆነ ሰው ሁሉ በእውነት ከንቱ ነው፣ በከንቱ ይታወካል እንጂ በእውነት ሰው እንደ ጥላ ይመለሳል፣ ያከማቻል፣ የሚሰበስብበትንም አያውቅም። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ትዕግስቴ ካንተ ዘንድ ነው። አሜን። በቃ ጌታ ሆይ በቃ ፍጻሜን አስታውቀኝ። ምን ያክል ዘመን እንደሚቀረኝ ከዚህ በኋላ ስንት ዓመት ኖርኩኝ? ስንት ዓመት ነው የሚቀረኝ? ቢነግረን ጥሩ ነበር፣ ግን እግዚአብሔር የማይነግርበት ምክንያት አለው። እሱ አዋቂ ነው፣ ትክክል ነው። እግዚአብሔር ይመስገን። ግን ቢያንስ እንኳን በዚህ ዘመን ለምንኖር ለኛ ኤስቲሜሽን ተነግሮናል አይደል? ኤስቲሜት አድርጎ የመጽሐፍ ቅዱሳችን መዝሙር 90:10 ላይ ሲናገር የዘመኖች ዕድሜ 70 ዓመት ነው፣ ቢበዛም 80 ዓመት ነው። ቢበዛ ግን ድካምና መከራ ነው፣ እኛም ቶሎ ያልፋልና እኛም እንገሰግሳለን። እና በቃ ኤስቲሜሽን አለን 70-80። በእርግጥ ህይወት ያለው በእግዚአብሔር እጅ ነው። ግን መጽሐፍ ቅዱስ በቃ 70-80 ብለው ስንቱን ኖረናል፣ ስንት ይቀረናል አላውቅም። እሱን እናንተ የምትመልሱት ነው። ስለዚህ ወደ ዋናው ሐሳቤ ስመጣ ለዚህ 70 እና 80 ዓመት 80ኛው ላይ ስደርስ የተሳሳተ የህይወት መስመር እንዳንኖር ምን እያደረገን እንጨርሰው? በእግዚአብሔር ፊት እውነቱን ለመናገር እኔ ብዕርና እስክሪብቶዬን ይዤ በሬን ዘጋሁኝ። ቁጭ ብዬ ማሰብ ጀመርኩ። መማር ጥሩ መሰለኝ ልማር። እኔ
እኔ መማርን ከሚወዱ ከሚያደንቁ የሚማሩ ሰዎችንም ከሚያበረታቱ ሰው መካከል ነኝ። ግን ልማር አልኩኝ። ዲዘርቭ ያደርጋል እንደውቺ 80 እና 70 ዓመት በሷ ነገር እናቃጥላት ዲግሪ ማስተርስ ፒኤችዲ በቃ በዓለም ላይ ይደረሳል የተባለበት ቦታ አንድ ሁለት ይሻላል። እና የመክብብ መጽሐፍ አነብ ነበረ እና መክብብ ገና ምዕራፍ 1ን ሲጀምር መክብብ እንግዲህ እንደምናውቀው ሰለሞን ከሱ በፊትም ከሱም በኋላ እንደሱ ያለ ጥበበኛ አልተገኘም። እና መክብብ መጽሐፍን መኃልይን ሲጽፍልን የጥበብ ጭማቂ ነው። በቃ ጭምቅ አድርጎ ያለውን ዕውቀት ጥበብ በቃ ጭምቅ አድርጎ ጁስ ቤት ታውቃላችኋል፣ ጭማቂ እንትን ሲያደርጉላችሁ ቀርፊቱ ምኑን አድርገው በቃ እቺን ውሰዷት ብሎ እንደሚሰጥ ነው። ሰለሞን በቃ ጭማቂው ነው የጥበቡን የመጨረሻ ጥበቡን ሲያስቀምጥ ያ ጥበብ የምፈልግ ከሆነ እግዚአብሔር ጥበብ ከሰጠው ጋር ነው አይደል? እና መክብብ ምዕራፍ 1 ቁጥር 16 ላይ ሲናገር እኔ በልቤ አለ ሰለሞን ከኔ አስቀድሞ በኢየሩሳሌም ላይ ከነበሩት ይልቅ ጥበብን አብዝቼ ጨመርኩኝ፣ ልቤም ብዙ ጥበብንና ዕውቀትን ተመለከተ ብዬ ተናገርኩኝ። በቃ ዕውቀት የሚባል ነገር ምን ፒኤችዲ ማንም ጫፊ አይደርስም፣ ከኔ በፊትም ከኔ በኋላ። ጥበብንና እብድነትን ሞኝነትን አውቅ ዘንድ በልቤ ልቤን ሰጠው፣ ይህ ደግሞ ንፋስን እንደመከተል እንደሆነ አስተዋልኩ። ንፋስን እንደመከተል ነው። ጥበብ መብዛት ትካዜን ያበዛልና ዕውቀትን የሚጨምር ሐዘንን ይጨምራል። አረ እኔ እኮ ትናንትና ኦፊስ ሆኜ አብራኝ የምትሰራ ሴት እህቷ ደውላ በቃ ታለቅሳለች። ይሄ ሰሞን የማትሪክ ሰሞን ሚኒስትሪ ነው ማትሪክ እና እህቷ ወድቃለች እና ታለቅሳለች። እና አብራኝ የምትሰራው በጣም ግራ ገብቷታል። አሬ አብስራ አንድ ነገር ቢያት እስኪ አናግራት አጽናኛት ምናምን ትለኛለች። እና በቃ የህይወት መጨረሻ ነው። አንዳንድ ሰው እንደውም አሁን ብዙ አልሰማም፣ ድሮ ግን ከእንትን ላይ ራሳቸውን ጎረወሩ፣ ወደ ወንዙ ጣሉ፣ ራሳቸውን አጠፉ፣ መርዝ ጠጡ። ለምን? ሰው ህይወት ትምህርት ሲሆንበት ማለት ነው። በቃ እኔ የህይወቴ ግብ መማር ነው። ዩኒቨርሲቲ ተጫረ አንገቷን አንቃ ሞተች ምናምን የሚል ሰማላችሁ። ዶርም ውስጥ ሞታ ተገኘች። ለምን? ሰው በቃ ህይወቱ ትምህርቱ ነው። በቃ ትምህርት የማይከፈል መስዋዕትነት የለም። ክርስትና ይተዋል፣ ኳየር ይተዋል፣ ጸሎት ይተዋል። ያ ነገር ፌል አደረገ ማለት ራስ ይጠፋል። ለምን? የህይወት መጨረሻ በቃ ዋና ነገር ትምህርት ነው። ትምህርት ጥሩ ነው፣ እየተቃወምኩ አይደለም። ግን የህይወት የመኖር ዋና ግብ ሊሆን አይችልም፣ በእግረ መንገድ የሚደረግ እንጂ። ለእግዚአብሔር የጠየቅኩት ነገር እንደዚህ ነበረ። ትምህርት ለመማር ዩኒቨርሲቲ ስገባ ጌታ ሆይ እባክህን እኔ ተራ ዲግሪ ይዤ ለመውጣት እዚህ ዩኒቨርሲቲ አታስገባኝ። ምክንያቱም አይቻለሁ በጣም ሀያላን ጀግኖች በትምህርት ፒኤችዲ ማስተርስ የያዙ ጥሩ ነው እሱ፣ ግን ምንም መማራቸው ከሞት እንዳላስቀራቸው አይቻለሁ። ስለዚህ ብዕርና እስክሪብቶን ይዤ ስጽፍ በቃ እሱ እግረ መንገድ የሚደረግ እንጂ ዋና የህይወት ግብ ሊሆን አይችልም። ሰረስኩት። በቃ አሁን ቢዝነስ መስራት፣ ገንዘብ ማካበት፣ ወንጌልንም ለመደገፍ ለራስም ለመቻል እሱ ሳይሻል አይቀርም። ሁለተኛ ፕላን ቢ ማለት ነው። መጽሐፍ ቅዱስን ማንበብ ጀመሩ። ከመክብብ አልወጣውም። መክብብ ጋር እንደገና ምዕራፍ 5 ላይ ቁጥር 10 ላይ ብርን የሚወድድ ሰው ብርን አይጠግብም። ምን አለ እግዚአብሔር ቃል? እኔ ይገርመኛል። እግዚአብሔር ቃል እኮ በቃ የነጠረ ነው። በቃ ምንም የሰውን አጥንትን፣ ጅማትን፣ ቅልጥምን እስኪ ላይ ድረስ ይገባል። ሐሳብና ስሜትን ይመረምራል። እውነት ነው። ታውቃላችሁ እንደዚህ ነው። ብርን የሚወድ ሰው ብርን አይጠግብም፣ ባለጠግነትን የሚወድድ ትርፉን አይጠግብም። ይህ ደግሞ ከንቱ ነው። ሀብት ቢበዛ የሚበሉት ይበዛሉ። ሀብቱን በአይኑ ብቻ ከማየት በቀር ለባለቤቱ ምን ይጠቅመዋል? እጅግ ወይንም ጥቂት ቢበላ የሰራተኛ እንቅልፉ ጣፋጭ ነው፣ የባለጠጋ ጥጋቡ ግን እንቅልፍ ይከለክለዋል። ከፀሐይ በታች የሚያሳዝን ክፉ ነገር አየው፣ በመከራውም በባለቤቱ ዘንድ የተቆጠረች ባለጠግነት ናት። ያችን ባለጠግነት በክፉ ነገር ትጠፋለች። ልጅም ቢወልድ ለልጁ ምንም የለውም። ከእናቱ ሆድ ራቁቱን እንደመጣ እንዲሁ እንደመጣው ይመለሳል። ከጥረቱ በእጁ ሊወስደው የሚችለው ምንም አያገኝም። ይህ ደግሞ የሚያሳዝን ክፉ ነገር ነው። እንደመጣ እንዲሁ ይሄዳል። ድካሙ ለነፋስ ከሆነ ጥቅሙ ምንድነው?
ሰለሞን የሚጠይቀው ጥያቄ እውነቱን እኮ ነው ማለት አከማቸ እርቃኑን መጥቷል። እርቃኑን በቃ ንጥል ብሎ እርቃኑን ነው የሚሄደው። የሰበሰባትን ቁጭ አድርጓት። ታዲያ ጥቅሙ ምንድነው ይላል የእግዚአብሔር ቃል። ጠቢቡ እግዚአብሔር ጥበብና ማስተዋል የከፈተለት አይኖቹን ካንተ በፊትም ካንተ በኋላም የለም የተባለው በጥበቡ ተመራምሮ መጨረሻ ላይ የምርምሩ ሪሰርች ታውቃላችሁ ተሰርቶ የምርምሩ ውጤት ተብሎ እንደሚቀርበው በቃ ሰለሞን ታዲያ ምንድነው እሱም እግረ መንገድ የሚደረግ ነው። ጻድቅ ሲራብ ዘሩ ምህር ሲለምን አላየንም ከኔ ጋር ተከትላችሁ ምን አጣችሁ ይላችኋል። የህይወት ግን ጠዋት ተነስቶ አይታችኋል። በዚህ ዘመን ገንዘብ ለማግኘት ነፍስ ይጠፋል። ስልክ እንኳን አይደለም ነፍስ እኮ በቃ ስልካችን እኮ ተጠንቀን ነው አይደል? ቦርሳሽን ዝጊ የምንኖርበት ዘመን ሰው ገንዘብ ለማግኘት ምንም የሚያረግበት ዘመን ላይ ነው። ነፍስ መግደል ምንም እኔ ይሄን ያክል ሰጣለሁ ግደልልኝ በደንብ በተለይ ጌታን የማያውቅ ለምን የህይወቱ ዋና ነገር ሰው ለመኖር በቃ የቀረውን ዘመን ምን ላድርግ በቃ ሀብት ላከማች በቤት ላይ ቤት በመኪና ላይ መኪና። እንደ ክርስቲያን በእውነት የምንኖርበት የህይወት ግብ ይሄ ሊሆን ይገባልን? በዚህ ውስጥ እኔ ራሴን እመረምራለሁ። ስለናንተ አላውቅም። ጥሩ ነው መስራት። እግዚአብሔር ሰራተኛ አምላክ ነው። ሰነፎችን እግዚአብሔር ይቃወማል። ሰራተኛ አምላክ የሚሰራ አምላክ እኛም እንድንሰራ ይፈልጋል። ግን የህይወት የመኖር ዓላማ ሊሆን አይገባም። እግረ መንገዳችንን በቃ ስለዚህ እነዚህ ነገሮች በሙሉ ካልሆኑ ታዲያ ምንድነው? የመክብብ መጽሐፍ ምዕራፍ 1 ላይ ሲጀምር ገና በኢየሩሳሌም የነገሰ የሰባኪው የዳዊት ልጅ ቃል ሰባኪውም ከንቱ የከንቱ ሁሉ ከንቱ ነው። ተስፋ ላስቆርጣችሁ አይደለም ይሄንን እምላችሁ። በቃ ምንድነው ታዲያ ህይወት ትርጉሙ ምናምን የህይወት ትርጉምና ጣዕም እንዲጠፋብን አይደለም ይሄንን እግዚአብሔር እየነገረን ያለው። ግን የከበረ ነገር ስላለ ነው። እግዚአብሔር በዚህ ምድር ያስቀመጠ ሌላ የተሻለ ነገር ስላለ ነው። ከንቱ ነው ካለ በኋላ ከፀሐይ በታች የሚደክምበት ድካም ሁሉ የሰው ትርፉ ምንድነው? ትውልድ ይሄዳል፣ ትውልድ ይመጣል። ምድር ግን ለዘላለም ነው። ፀሐይ ትወጣለች፣ ፀሐይም ደግሞ ትገባለች፣ ወደምትወጣበትም ስፍራ ትቸኩራለች። ነገር ሁሉ ያደክማል። ሰው የሚናገር ዘንድ አይን ከማየት አይጠግብም፣ ጆሮ ደግሞ ከመስማት ምን አይልም አይሞላም። የሆነው ነገር ሁሉ የሚሆን ነው። የተደረገው ነገር ሁሉ እርሱ ምን የሚል ነው? የሚደረግ ነው። ከፀሐይ በታች አዲስ ነገር የለም። ማንም እነሆ ይህ ነገር አዲስ ነው የሚል ካለ ይል ዘንድ አይችልም። እርሱ ከእኛ በፊት በነበሩት ዘመናት ተደርጓል። በፊተኞቹም ነገሮች መታሰቢያ የላቸውም። ከዛ ሰለሞን እንዴት ጥበብን ሊፈልግ እንደሄደ ይናገርና ምዕራፍ 1 ከንቱ ነው ይላል። ቅድም ያነበብኩላችሁ የመክብብ ምዕራፍን ስልጣንን፣ ጥበብን፣ ዕውቀትን፣ ዝናን፣ ገንዘብን ዓለም ላይ እኛ ሰዎች ስፍራና ቦታ የምንሰጣቸው ነገሮች በሙሉ ይዘረዝርና ቅድም ባቀረባቸው ሐሳብ እርቃኑን መጣ፣ እርቃኑን ይሄዳል፣ ዕውቀት ሲበዛ ትካዜ ይበዛል እያለ ሁሉንም እያፈረሰ ይሄድና ወደ መጨረሻው ምዕራፍ አካባቢ ምዕራፍ 11 እና ምዕራፍ 12 ከጥበቡ ጭማቂ እየተቀለለው ሲሄድ አንዳንድ ሐሳቦችን ማንሳት ይጀምራል። ምዕራፍ 11 ላይ ሲናገር ሰው ብዙ ዘመን በህይወት ቢኖር በሁሉ ደስ ይበለው፣ ሆኖም የጨለማውን ዘመን ያስብ ብዙ ቀን ይሆናልና የሚመጣው ነገር ሁሉ ከንቱ ነው። አንተ ጎበዝ በጉብዝና ደስ ይበልህ፣ በጉብዝና ወራት ልብህ ደስ ይበለው። በልብህም መንገድ አይኖች የሚያዩትን ሂድ። ዳሩ ግን ስለነዚህ ነገር ሁሉ እግዚአብሔር ወደ ፍርድ እንደሚያመጣ እወቅ። ሕፃንነትና ጎልማሳነት ከንቱ ናቸውና ከልብህ ሐዘንን አርቅ፣ ከሰውነትህም ክፉ ነገርን አስወግድ ይላል። እና ምዕራፍ 11 ላይ ይናገርና ያው እንደምታውቁት ወደ መጨረሻ አካባቢ የሚጠቀለል ነገር ቁም ነገር ያለው ነው። መጽሐፍም ቢሆን የሰው ወደ እድሜ መጨረሻ ኑዛዜም ቢሆን አይሻር። ወደ መጨረሻ ላይ በቃ ዋና ሊሰጠው የሚፈልገው ነገር መጨረሻ ላይ ነው የሚናገረው። የመጨረሻው ምዕራፍ መክብብ ምዕራፍ 12 ከቁጥር 1 ጀምሮ ሲጠቀልል በቃ
በከንቱነት በቃ ሲያስጨንቃችሁ ምዕራፉን በሙሉ ይቆይና ምዕራፍ 12 ቁጥር 1 ላይ የጭንቅ ቀን ሳይመጣ በጉብዝና ወራት ፈጣሪህን ምን በል አስብ። ሰለሞን አንድ ከንቱ ያላለው ነገር ተገኘ። አንድ ከንቱ ያላለው ነገር ተገኘ። በቃ ያ ቀን ሳይመጣ አሁን ትንቀሳቀሳለህ አይደል? አሁን ትወጣለህ፣ አሁን ትገባለህ፣ አሁን በሰው እጅ አልወደክም፣ አሁን ጉልበት አለክ፣ አሁን ትተነፍሳለህ፣ አሁን እግዚአብሔርን የማገልገል ጉልበት አለክ፣ አሁን የመዘመር፣ አሁን የመስበክ፣ አሁን የማድረግ። ታዲያ ለምን ከንቱ ነገር ላይ ጊዜን ታጠፋለህ? እነዛ ሁሉ እግረ መንገድ የሚደረጉ ሆኖ ሳለ የጭንቅ ቀን ሳይመጣ፣ ያ የማትችልበት ቀን ሳይመጣ፣ ጉልበት ከመብረክረኩ በፊት፣ አቅም ከማጣት በፊት፣ አልጋ ላይ ከመተኛት በፊት ያ የጭንቅ ቀን ሳይመጣ ፈጣሪህን ምን በል አስብ። ጎበዝ እያለክ ጉልበት እያለክ ያ የጭንቅ ቀን የትኛው ቀን እንደሆነ መቼስ ታውቃላችሁ። ራዕይ ምዕራፍ 6 ቁጥር 15 ላይ የምድር ነገስታት፣ መኳንንት፣ ሻለቆችም፣ ባለጠጎችም፣ ኃያላኖችም፣ ባሪያዎችም፣ ጌቶችም ሁሉ በዋሻዎችና በተራሮችም አለቶችም ተሰወሩ። ተራሮችና አለቱ በላያችን ውደቁብን፣ በዙፋንም ከተቀመጠው ፊት ከበጉ ቁጣ ሰውሩን፣ ታላቁ የቁጣ ቀን መጥቶብናልና ማንስ ሊቆም ይችላል አሏቸው። በቃ እነ ኃያላን፣ እነ ብርቶች፣ እነ ነገስታት ተራሮች ወደ ላያችን ላይ ውደቁ፣ ኮረብቶች በቃ ደብቁን፣ ሰማይ ተከፍታ ትዋጠን። ያ የቁጣ ቀን ሳይመጣ አሁን ቀን ሳለ፣ አሁን ጉልበት ሳለክ፣ አሁን ብርቱ ሳለክ፣ እግሮቹ ሲራመዱ፣ አሁን በዚህ ሰዓት የጭንቅ ቀን ሳይመጣ፣ ያ የፍርድ ቀን ከመምጣቱ በፊት ቀን ሳለ ፈጣሪን አስብ። እነዚህ የዘረዘራቸው ነገሮች በሙሉ ካዲዎች ናቸው። አይታችኋል? ራእይ ሲጠቀልል እነዚህ ነገሮች በሙሉ ደብቁን አሉ ነገስታት፣ ኃያላን ደብቁን። ከታላቁ ቁጣ መክብብም እዛው ላይ 12 ላይ ሲናገር ፀሐይም ብርሃን ጨረቃና ከዋክብት ሳይጨልሙ ደመናም ከዝናብ በኋላ ሳይመለሱ፣ ይሄ የሚሆን ነገር ነው። የመጨረሻው ዘመን የኛ ባህሪ አንዱ ልክ እንደ ኖህ ዘመን ሁሉ ነገር ዛሬ ፀሐይ ወጣ ስለገባች ነገም የምትገባ ነው የምትመስለን። ላትገባ ትችላለች። አሁን ከደቂቃ በኋላ ምን እንደምኖር አናውቅም። በእውነት ላይሆን ይችላል። በጣም ስለ ነገ ምንም የማናውቅበት ዘመን ውስጥ ነው የምንኖር ያለነው። ቤት ጠባቂዎች የሚንቀጠቀጡበት፣ ኃያላን ሰዎች የሚጎብጡበት። ስለዚህ ሰለሞን የነገሩን ፍጻሜ እንስማ አለ። ይህ የሰው ሁሉ እንተና ነው። እግዚአብሔርን ፍራ። እግዚአብሔር ይርዳኝ፣ እኔን እግዚአብሔር ይርዳችሁ። እውነቴን ነው። እግዚአብሔርን እፈራለሁ ማለት በጣም ቀላል ነገር ነው። እግዚአብሔርን መፍራት ግን ጸጋ ይጠይቃል። እንደ ክርስቲያን እግዚአብሔርን የሚፈራ ሰው ህይወት እንዴት ያለ ህይወት ነው! በእለት ተእለት እግዚአብሔር ያየኛል። እግዚአብሔርን እየፈራን የምንኖረው ህይወት ምን አይነት እንደሚሆን እስቲ ሳሉት። በቃ የነገር ፍጻሜ ይሄ ነው። ሰለሞን ሲጠቀልለው እግዚአብሔርን ፍራ፣ ትእዛዙን ጠብቅ። እግዚአብሔር ይርዳን። እግዚአብሔር ስራን ሁሉ፣ የተሰወረውን ነገር ሁሉ መልካም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋል። ሲጠቀልል እንዲህ ብሎ ነው የሚጠቀልለው ሰለሞን። ወደ ፍርድ ያመጣዋል። በዚህ ምድር የምታረገውን ነገር በሙሉ በቃ መልካም ቢሆን ክፉ ቢሆን ወደ ፍርድ ያመጣዋል። በዛ ታላቁ ዙፋን ፊት፣ በከበረው ጌታ ፊት፣ በግል ነው። በግል እኔ ብቻዬን ከእናንተ ጋር አይደለም፣ እናንተ ብቻችሁ። ያኔ እናቴ ወንድሜ ምናምን ማለት የለም። በዛ ፊት ስንቆም እነዛ 5፣ 2 እና 1 መክሊት የተሰጣቸው ታስታውሳላችሁ አይደል? 5ቱ 10 አደረገው፣ 2 የተሰጠው 4 አደረገው። ስንት ተሰጥቷችሁ ይሆን? ምን እያደረጋችሁበት ነው? ምን እያደረኩበት ነው? በእውነት እቺ ደግመን ለማንኖራት ህይወት እግዚአብሔር በሰጠን ህይወት ምን እያደረግንባት ነው? እንደ እንፋሎት በሆነች፣ እንደ ጤዛ በሆነች፣ እንደ ማለዳ ጠል የሆነች፣ እንደ ሸማኔ መወርወሪያ ፍጥን ብላ በምትሄድ
በዚህ ህይወት ምን ያደረግንባት ነው? የተሰጠንን መክሊት 5ቱን 10 2ቱን 4 ወይንስ አንዷን ቀበርናት? ወገኖቼ በዚህ ባለቀና በደቀቀ በመጨረሻው ዘመን ላይ አንድ መክሊትን መቅበር በጣም አደገኛ ነገር ነው። ያ መክሊትን የሰጠው ጌታ ሲመጣ ጠየቃቸው አይደለ? ጌታ ሆይ አንተ የሰጠኝ 10 አረግኩብህ፣ አንተ ታማኝ ብርቱ ባሪያ፣ ወደ ተዘጋጀልህ ደስታ ግባ። እግዚአብሔር ከዛ ውስጥ ያደርገን እና አራቱም ያደረገውን 2ም ሲጠይቀው አድርጌያለሁ ጌታ ሆይ፣ አትርፌበታለሁ፣ በአግባቡ ነው የተጠቀምኳት የሰጠኝን ነገር፣ እንደውም አተረፍኩበት። አንተን ደስ ስላሰኘክ አንተም ወደ አባትህ ደስታ ግባ። ያ አንድ የተሰጠው ግን ምን አለ? አንተ ክፉ እንደሆንክ ያልጠየቅከውን ያልሰጠውን የምትጠይቅ እንደሆንኩ አወቅኩኝ፣ ስለዚህ ቀበርኳት። እና ጌታ ምን አለ? ይህን ነው የምታውቀው አለ። ይህን ነው ስለኔ ያለህ እውቀት ወሰዱና ስንት ላለው 10 ላለው ስጡት። አንዳንድ ሰዎች እኔ ያለው ጸጋ ላይ ጸጋ ሲደርብላቸው እንደዛ መሆን አትፈልጉ? እኔ በጣም ፈልጋለሁ። እያገለገይክ በቃል ከሆነ በዝማሬ ከሆነ በቃ እግዚአብሔር ይጥራን እንጂ ደስ ባለው እግዚአብሔር እንዲህ ባለ በረከት ይባርከን። አይ እኔ አልበቃኝም ጌታ ሆይ 5 ሰጠኝ ነበር 10 አደርግልሃለሁ፣ 2 አይበቃም 4 አደርግልሃለሁ። እንዲህ በፍጹም አልቀብረውም። እግዚአብሔር የሰጠንን ልዩ ልዩ ጸጋ እንዳንቀብር እግዚአብሔር ይርዳን። ለምን በዛ የከበረ ቀን እንደ አድቬንቲስቶች ትልቁ ተስፋችን የጌታችን የኢየሱስ ክርስቶስ ዳግም ምጽአት ነው። በቃ እያስቸኮልን እያስፈጠንን ልንጠብቀው የሚገባ ነገር በዚህ ምድር የተቀመጥንበት ብቸኛ ምክንያት የክርስቶስ ኢየሱስን ወንጌል እንድንመሰክር ነው። እግዚአብሔር ይርዳን። እግዚአብሔር አንደበቶቻችንን ከእሳቱ ጉጠት ይንካ። ያን ከዛ በር ተሻግረን ሞት በሚባል ድልድይ ያ የወደደንን ያዳነንን እለት እለት በፍቅሩ ገመድ እየሳበ ቤቱ የሚያስቀምጠን በጸጋውን አይደል የቆምነው? እንዲህ አድርጎ የወደደንን ጌታ ፊት ለፊት አሁን በድንግዝግዝ ነው የማየው አለ። ያን ጊዜ ግን አሁን በታወቅኩበት መታወቅ እርሱን አውቀዋለሁ። ያን ጊዜ አሁን በድንግዝግዝ ነው፣ አሁን ቃሉ በገለጠልኝ ልክ ነው። ያኔ ግን እኔ እግዚአብሔርን በሚያውቀኝ ልክ ያኔ አውቀዋለሁ። እና ያን ቀን አትናፍቁ። ጌታ ሊመጣ በደጅ ነው። የኮቴው ድምጽ ይሰማል። ለዛ ክብር የሚበቃ ህይወት እንድንኖር እግዚአብሔር ይርዳን። የጨከንን እንድንሆን በቃ ከትንታግ የተነጠቅን እንድንሆን ይሄን ነገር ይዘን ለብቻችን ጊዜ እንድናሳልፍ እግዚአብሔር ይርዳን። የመጨረሻውን ጥቅስ ራዕይ ምዕራፍ 21 ቁጥር 1 አነባለሁ። በዚህ ተስፋ ተጽናንተን መጽሐፍ ቅዱሳችን ተጽናኑ ብሎ የሰጠን አንድ ተስፋ ነው። ምዕራፍ 21 ቁጥር 1 ጀምሮ እንደዚህ ይላል። አዲስ ሰማይና አዲስ ምድር አየው፣ ፊተኛውን ሰማይና ፊተኛይቱ ምድር አልፈዋል፣ ባህርም ወደፊት የለም። ከተማይቱ ቅድስቲቱም ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሞሸረች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየው። ታላቅም ድምጽ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ እርሱም ከእነርሱ ጋር ያድራል፣ እነርሱም ሕዝቡ ይሆናሉ፣ እግዚአብሔርም እሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እግዚአብሔር ይመስገን። እንባዎችንም ሁሉ ከዓይኖቻቸው ያብሳል፣ ሞትም ከእንግዲህ ወዲህ አይሆንም። አላመናችሁም እንዴ? ይሄን ነገር የሚያምን ካለ እስቲ አሜን ይበል። እኔ አምናለሁ። አለማመናችን ደግሞ እግዚአብሔር ይርዳ። ሞት ከዚህ በኋላ አይሆንም። ሞት ለአንድና ለመጨረሻ ጊዜ ይሸነፋል። ሐዘንም ቢሆን ወይንም ጩኸት ወይንም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ስርዓት አልፏልና። ይሄ ከንቱ የሆነው ነገር ሁሉ ከኮንትነቱ ጋር አብሮ ያልፋል። ከንቱ ወዳልሆነ ክብር እናልፋለን። በዙፋኑም ላይ የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። እኔም እነዚህ ቃሎች የታመኑና እውነተኞች ናቸው። እነዚህ ቃሎች የታመኑና እውነተኞች ናቸው ጻፍ አለኝ። እግዚአብሔር ይመስገን። እንጸልያለን። የምንችል ሁሉ ከመቀመጫዎቻችን ተነስተን
ለጥቂት ደቂቃ በጣም ትንሽ ደቂቃ እግዚአብሔርን ቃል ያሰላሰልን ለግላችን ከእግዚአብሔር ጋር እንድንነጋገር በጌታ ፍቅር ጠይቃችኋለሁ። በዚች አጭር እንፋሎት ለሸማኔ መወርወሪያ ዛሬ ታይቶ ጠዋት እንደሚጠፋ ጤዛ በሆነች ህይወት ጌታ ሆይ እንዴት አድርጌ ልኖርለት ፈልጋለህ? ምናልባት አይኖቻችንን ያነሳንባቸው የህይወታችን ዋና ብለን ያዝናቸው ነገሮች ካሉ እግዚአብሔር አይኖቻችንን ከዛ ላይ እንዲያነሳ ይልቁንስ ለከበረ ከፍ ላለ ጥሪ እግዚአብሔር እንደጠራ አንድ መልካም ነገር ከኛ ሳይገኝ ይህንን የከበረ እውነት እንድናውቅ ከዚህ ዓለም ያለፈ ከፍ ያለ ጥሪ እንደተጠራ ሰው ጌታ ሆይ ምን ላርግልክ? እቺ የቀረችዋን እድሜን ምን እንዳደርግለት ፈልጋለህ? እንዴት ላሳልፋት? ያልከሰረ ህይወት እንድኖር በዘመን መጨረሻ ባንተ ፊት ስቆም በግሌ ብቻዬን ስቆም አንተ ደስ የምትሰኝበት ህይወት እንድኖር መንገድህን አሳየኝ፣ ልቤን አጀግን እያልን በእግዚአብሔር ፊት በጸሎት አሁን ስለ ራሳችን ነው የምንጸልየው። ወደ ህይወታችን እየተመለከትን ጊዜው እንደሆነ ይሄዳል፣ ይፈጥናል። በዚህ በሚፈጥን ህይወት የእግዚአብሔር ክብርማ ሳይገለጥብኝ እንዴት ህይወት ይጠቀልላል? እንዴት ከድቅድቅ ጨለማ ወደሚደነቅ ብርሃን መጥቼ ዳዊት እኮ በዘመኑ የእግዚአብሔርን ፈቃድ አገልግሎ ወደ አባቶቹ ተጠቀለለ። እንዴት ያለ ክብር ነው! በዘመኔ ምንድነው ልታደርግ የምትፈልገው? ለምንድነው ወደ መኖሪያ መጣኸኝ? አስቀድሜ መንግስትህን አስቀድሜ ጽድቅህን እንድሻ አይኖቼን ክፈት፣ ሌላውን ሁሉ ይጨመርላችኋል። ለሚጨመር ነገር እየኖርን ዘመናችን እንዳይጠቃለል ወገኖቼ ዛሬ ለኔም ለእናንተም እግዚአብሔር የሚጠይቀን ነገር ይሄ ነው። ጨምርላችኋለሁ፣ እመኑኝ ነው የሚለን። እጨምርላችኋለሁ። ጻድቅ ሲራብ ዘሩም እህል ሲለምን አላየንም። እግዚአብሔር ታማኝ ነው። እኛም አማኝ ልንሆን ያስፈልገናል። እነሱ እኮ አማኞች ናቸው ተብለናል። ልናምነው እግዚአብሔርን ያስፈልጋል። በዘመኔ ጌታ ሆይ ምን ላርግልህ? ምንድነው የምትፈልገው? ተስማምተን እንጸልያለን። ቅዱስና ኃያል ለዘላለም የምትኖር እግዚአብሔር ሆይ እናመሰግንሃለን። መልካም አባት፣ መልካም ጌታ ስለሆንክ በምህረትህና በቸርነትህ ባለጠጋ ስለሆንክ እናመሰግንሃለን። እኛስ ጌታ ሆይ ከምህረትህ ብዛት ወደ ቤትህ እንገባለን። ተመስገን። ስለራራሃልን፣ ይቅር ስላልከን፣ በልጅ በክርስቶስ ኢየሱስ ኃጢአታችንን ከኛ ስላስወገድክ እናመሰግንሃለን። ልጆቼ ስላልከን እኛም አባት ብለን የምንጮህበትን የልጅነት ስልጣንን ስለሰጠህን እናመሰግንሃለን። አቤት ምህረትህ እንዴት ታላቅ ነው! አቤት ቸርነትህ እንዴት ታላቅ ነው! የፍቅር ስፋቱ፣ ጥልቀቱ፣ ርዝመቱ ከመታወቅ የሚያልፈውን ያንተን ፍቅር ተረድተን እንኳን አልጨረስነውም። ጌታ ሆይ እናመሰግንሃለን። በማይለወጥ በማይነዋወጥ በማይቀያየር ፍቅር ወደህናል። እናመሰግንሃለን። እናንተን የነካ የዓይኔን ብሌን የነካ ነው ስላልከን፣ በእጆች መዳፍ ስለቀረስከን ጌታ እግዚአብሔር ሆይ በማይለወጥ በአጋፔ ፍቅር ስለወደድከን እናመሰግንሃለን። በእግዚአብሔር የተወደደ በእርሱ ዘንድ ተማምኖ ይኖራል ተብሎ እንደተጻፈ፣ በትከሻው መካከል ያድራል ተብሎ እንደተጻፈ መወደዳችንን በማወቅ በፊት እንድንመላለስ ጸጋህን አብዛልን። ጌታ እግዚአብሔር ሆይ አንዳች የሚወደድ ነገር ሳይኖረን አስቀድመ ስለወደድከን ፍቅርህን አስተምረናልና እናመሰግንሃለን። ይህንን ህዝብ እኔም ባሪያህን እያንዳንዳችንን ጸጉር ቁጥራችንን እንኳን ሳይቀር ስለምታውቀን እናመሰግንሃለን። አንተ ሁሉን አዋቂ፣ ሁሉን ወዳጅ፣ ሁሉን ይቅር የምትራራ ሩሩህ አምላክ እናመሰግንሃለን። አቤቱ ጌታ እግዚአብሔር ሆይ በዚህ ምድር ኑሩ ብለህ ስትፈቅድልን በዘመን መጨረሻ በተሟጠጠ ዘመን ምን እንድናደርግልን እንደምትፈልግ አይኖቻችንን እንድትከፍትልን እንጸልያለን።
በጌታ በክርስቶስ ኢየሱስ መንፈሳዊ አይኖቻችን ይከፈቱ። የመጥራትህን ተስፋ በቅዱሳን ዘንድ ያለ የርስት ባለጠግነት እንዲገባን እንጸልያለን። ጌታ ሆይ ብትወድ መንፈሳዊ ጆሮቻችን ይከፈቱ። የጠለቀውን ነገር አስረዳን። ለዘመናችን ለህይወታችን ልናደርግልህ የምትፈልገው ከዛ ሐሳብ ጋር እንድንስማማ ልባችንን አንተ አስተካክልልን። ጌታ ሆይ በዘመን መጨረሻ የእግዚአብሔር ሐሳብ ዓለምን በልጁ በክርስቶስ ኢየሱስ መጠቅለል ነው ተብሎ እንደተጻፈልን ከዚህ ሐሳብ ጋር ቋሚ ተሰላፊ አድርገን ያንተ የልብ ሐሳብ የኛም የልብ ሐሳብ ይሁን። ልጅህን ክርስቶስ ኢየሱስን ወደ ምድር የላክበት ያ ታላቁ ፍቅርህ በእኛ ውስጥ እንደ እሳት እንዲቀጣጠል እንጸልያለን። ፍቅርህ ግድ እንዲለን ጌታ እግዚአብሔር ሆይ እንደው ያንን ክራውን ስለምትሰጠን ያንን ስለምትጭንልን ነገር አይደለም፣ ነገር ግን ፍቅርህ ግድ ስላለን ላንተ እንድንኖርልህ ጸጋህን አብዛልን። ኃይልህ በድካማችን ይገለጥ። አለማመናችንን እርዳ። ጥርጣሬያችንን ሁሉ አንተ ፈውስ። ከኖርንልህ አይቀር፣ ክርስቲያን ከተባለን አይቀር፣ ቤትህ ከተመላለስን አይቀር፣ ዘመናችንን ከሰጠን አይቀር ጌታ እግዚአብሔር ሆይ በሰዎች ፊት አንልህም። በአንተ ፊት የልባችን ሐሳብና ያፋችን ንግግር ያማረ ይሁን። አንተ የምትቀበለው በፊት ስትመለከተው መልካምና ጥሩ የሆነ መዓዛ ያለው መስዋዕት አድርገህ ሕይወታችንን ተጠቀምበት። አብርሃም ይስሐቅን በፊት እንዲሰዋ በመሰዊያው ላይ እንዳጋደመው እንዲሁ ሕይወታችንን በፊት እናደርጋለን። በጌታ በኢየሱስም በመሰዊያው ላይ እናስቀምጣለን። አንተ እንደወደድከው ተጠቀምበት ጌታ ሆይ። እኛ እጅ ላይ ካለ እናበላሸዋለን። ለማይረባ ነገር ነው የምንጠቀምበት። የአባት እንቁን ለልጁ እንዳስተማረው ለኛስ ጌታ ሆይ የሚያምርብን በእጆች ስር መሆን ነው። አንተ ነህ የሰራህን፣ አንተ ነህ ዋጋችንን የምታውቀው። በጌታ በኢየሱስም በእጆች አጥብቀህ ያዘን። በዘመን ፍጻሜ ጌታ እግዚአብሔር ሆይ ማንን ልላክ? እኛን ላከን። እግዚአብሔር ሆይ ይህችን ቤተክርስቲያን አንተ ተጠቀምባት። ብርሃን አድርገን፣ ጨው አድርገን፣ እግዚአብሔር ሆይ ጣዕም የምንሰጥ አድርገን፣ መልካም መዓዛ የምንሰጥ አድርገን፣ በሙታን መካከል ሕይወትን የምንዘራ አድርገን። እንዲህ አድርገህ ሕይወታችንን ትርጉም ላለው ነገር ተጠቀምበት። ይህንን ስለምታደርግ እናመሰግንሃለን። ስለ ቃልህ ክብር በሰማይ ክብር በምድር ላንተ ይሁን። ይህ ቃል 30 60 90 100 ፍሬ ያፍራ። ክፉ መጥቶ ከልባችን አይውሰድብን። በልባችን እናሰላስለው። በቤታችን ካንተ ጋር እንነጋገርበት። ጌታ እግዚአብሔር በንስሐ ደግሞ በፊት እንቅረብበት። ይህንን ስለምታደርግ እናመሰግንሃለን። ይህንን ሁሉ በወደደን ባዳነን በክርስቶስ ኢየሱስም ጸለይን። አሜን። እግዚአብሔር ይባርካችሁ። ወራት ያዛቸው ሳሾፍ ስቀልድ አልለፋቸው የጉብዝናዬን ወራት ያዛቸው ሳሾፍ ስቀልድ አልለፋቸው